ሰላም ውድ ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ ዛሬም ለኔ የጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤ ብቅ ብያለሁ። ውድ ቤተሰቦቼ ከእናንተ የሚጠበቀው የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ፣ አበረታቱኝ፣ አብረን እንደግላችኋለሁኝ። ቤተሰቦቼ ወደ ስራው። ቤተሰብ እንግዲህ እንደምታዩት በምስሉ ላይ ለዛሬ ይዤላችሁ ብቅ ያልኩት የቀይ ስርና ሙዝ ውህድ ነው ማለት ነው። ይህንን እንግዲህ አንድ ላይ አቀላቅለን አብረን እናያለን። ውድ ቤተሰቦቼ እንግዲህ ይሄን በመሰለ መልኩ ሙዙን መፍጫው ከትቼዋለሁ። መፍጫ ውስጥ የሚያስፈልገን የቀይ ስሩ ውሃ ነው። ቤተሰቦቼ ሳዘጋጀው አላያችሁም ውሃውን፣ ሌላ ጊዜ ደግሞ በድጋሚ ስሰራ አሳያችኋለሁ በደንብ ማለት ነው። በጣም ቆንጆ ነውና ውድ ቤተሰቦቼ እንግዲህ ቀይ ስሩንና ሙዙን አንድ ላይ ፈጭቼ ይሄን መስሏል ማለት ነው። በጣም ቆንጆ ውህድ ነው። የምትፈልጉትን የሚስማማችሁን ቅባት ጨምራችሁበት መቀባት ነው። ይሄ ውህድ ተቀብታችሁ ከ1 ሰዓት እስከ 2 ሰዓት አቆይታችሁ መታጠብ ነው ማለት ነው። ለውጡን በአጭር ጊዜ ታዩታላችሁ። ከእናንተ የሚጠበቀው የደውል ምልክት እየተጫናችሁ ቤተሰብ ሁኑኝ። ምን ጊዜም ለእኔ የጠቀመኝን ጥሩ ነገር ሁሌም አካፍላችኋለሁ ማለት ነው። እንደ ምግብ ነክ እና የፀጉር ነክ ስራዎችን ይዤላችሁ ብቅ እላለሁ ማለት ነው። ለእኔ የጠቀመኝን ጥሩ ነገር ከሆነ ከማካፈል ወደ ኋላ አልልም ማለት ነው። ውድ ቤተሰቦቼ እንግዲህ ሁላችሁ ውድ ቤተሰቦቼ ውህዱን ካዘጋጀሁኝ በኋላ እኔ ለእኔ የሚስማማኝን ቅባት ጨምሬበታለሁ ማለት ነው። ይሄ ቅባት ደግሞ በጣም ቆንጆ ነው። ረዥም ጊዜ ነው እየተጠቀምኩት ያለሁት። በጣም ቆንጆ ቅባት ስለሆነ አሰራሩን በደንብ አሳያችኋለሁ። እንግዲህ ውድ ቤተሰቦቼ ከእናንተ የሚጠበቀው የደውል ምልክት ብቻ እየተጫናችሁ ቤተሰብ ሁኑ ማለት ነው። አበረታቱኝ። ሀሳብ አስተያየታችሁን ከታች አስፍሩልኝ። ሀሳብ አስተያየታችሁን ከታች ስታሰፍሩልኝ እኔ ደግሞ እየተበረታታሁኝ ጥሩ ነገር ያገኘሁትን ለእኔ ጠቀመኝን ለእናንተ በቅንነት አካፍላችኋለሁ ማለት ነው። እናንተም እኔ ጋር የሌለውን ከእናንተ ደግሞ እኔም እማራለሁ፣ እናንተም ከእኔ ታያላችሁ ማለት ነው። ውድ ቤተሰቦቼ እንደዚህ እያለን እንማማራለን ማለት ነው። ውድ ቤተሰቦቼ ሩቅ ሳንሄድ ብዙ ገንዘብም ሳናወጣ በቀላሉ በቤታችን ውስጥ ፀጉራችንን መንከባከብ ማለት ነው። እንግዲህ ውድ ቤተሰቦቼ እንደዚህ ተቀብታችሁት ውስጡን በደንብ አድርጋችሁ አዳርሱት። ቀስ እያላችሁ ፀጉራችሁን ውስጡን ማዳረስ ነው። እንግዲህ እንደየፀጉራችሁ ብዛት ይወስነዋል የምትሰሩት። ትንሽ ብዙ ሊሆን ይችላል። እንደዛ ነው። በሌላ ስራ እስከምንገናኝ